ሰላም ውድ ተማሪዎች እንደምን አላችሁ? በዛሬው የ12ኛ ክፍል የታሪክ ትምህርት የዩኒት 8ን ማጠቃለያ ጥያቄ እንሰራለን። ከአንደኛው ስንጀምር the president of the transitional government of Ethiopia was ዶክተር ነጋሱ ጊዳዳ ይላል። ትሩ ፎልስ ነው። ይሄ የዚህ ጥያቄ መልሱ የሚሆነው ፎልስ ነው። It was so because when transitional government of Ethiopia was established in 1991 with the downfall of the Derg government, Ato Meles Zenawi became the president and Ato Tamrat Laine became the prime minister. With the endorsement of the Constitution of Federal Democratic Republic of Ethiopia in 1995, Dr. Nagasu Gidada became the president and Ato Meles Zenawi became the prime minister. የጥያቄው መንፈስ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ በነበረበት ወቅት የነበረው ፕሬዝዳንት ዶክተር ነጋሱ ጊዳዳ ነው የሚል አይደለም። ትራንዚሽናል ፔሪድ የሚባለው ኢህአዴግ የደርግን መንግስት ጥሎ በ1991 ዓ.ም የመሰረተው የሽግግር መንግስት ነው። የሽግግር መንግስቱ ከ1991 ዓ.ም እስከ 1995 ዓ.ም የቆየው ህገ መንግስቱ እስከሚጸድቅ ድረስ እና በዚህ ወቅት የሀገሪቱ ፕሬዝዳንት የነበረው የኢህአዴግ ሊቀመንበር አቶ መለስ ዜናዊ ነበር። እንደገና ደግሞ ጠቅላይ ሚኒስትሩ ታምራት ላይኔ ይባል ነበር። ከዛ በኋላ ነው የ1995 ዓ.ም ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሲመሰረት ፕሬዝዳንቱ ዶክተር ነጋሱ ጊዳዳ መሆን ችሏል። የኦፒዲዮ ሜምበር ነው። እንደገና ደግሞ ጠቅላይ ሚኒስትሩ አቶ መለስ ዜናዊ ሊሆን ይችላል ማለት ነው። ስለዚህ የዚህ ጥያቄ መልሱ ፎልስ ነው የሚሆነው። ሁለተኛው the state structure of the government of Federal Democratic Republic of Ethiopia is unitary ይላል። ይሄም ፎልስ ነው የሚሆነው። እንግዲህ በዓለም ላይ 3 አይነት ስቴት ስትራክቸሮች አሉ ተብሎ ይታሰባል። አንደኛው ዩኒታሪ ስቴት ስትራክቸር ነው። አህዳዊ የመንግስት አወቃቀር የሚባለው ነው። በዚህ የመንግስት አወቃቀር ፓወር ኢዝ ኮንሰንትሬትድ ኢን ዘ ሃንድስ ኦፍ ሴንትራል ገቨርንመንት፣ ስልጣን በማዕከላዊ መንግስት የተያዘበት የመንግስት አወቃቀር ነው። ሁለተኛ የመንግስት አወቃቀር ኮንፌደራል የሚባለው ነው። ኮንፌደራሊዝም የሚባለው ደግሞ የተለያዩ ሶቨርን ስቴቶች ሁለትና ከዛ በላይ የሚሆኑ ሉዓላዊ ሀገራት የሚመሰርቱት የመንግስት አወቃቀር ነው። ሶስተኛ የመንግስት አወቃቀር ፌደራሊዝም ነው። በፌደራሊዝም የመንግስት አወቃቀር ደግሞ ፓወር በክልል መንግስታትና ማዕከላዊ መንግስታት የተከፈለበት ሁኔታ ነው። In the federal state structure, power is divided between the federal government and the regional government. So, በ1995 ዓ.ም የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሲመሰረት ፌዴራሊዝም ነው ዋና ስቴት ስትራክቸር አድርጎ አዶፕት ያደረገው ፒአርዲኤፍ ገቨርንመንት እና በዚህም የክልል መንግስታት አሉ፣ የማዕከላዊ መንግስት አለ። የስልጣን ክፍፍል አለ። ስለዚህ ዩኒታሪ ሳይሆን ፌዴራሊዝም ነው ስቴት ስትራክቸሩ። ይሄም እንደዚሁ ፎልስ ነው ማለት ነው። ሶስተኛው ሜምበርስ ኦፍ ዘ ወርከርስ ፓርቲ ኦፍ ኢትዮጵያ were not allowed to participate in the peace conference of 1991 that led to the creation of the transitional government of Ethiopia ይላል። ኦብቪየስሊ ጥሩ ነው። በ1991 ዓ.ም አዲስ አበባ ላይ ትራንዚሽናል ኮንፈረንስ ተካሂዷል። ከዚህ ጉባኤ ኮንፈረንስ በኋላ ነው የሽግግር መንግስቱ የተመሰረተው እና በዚህ ጉባኤ ወርከርስ ፓርቲ ኦፍ ኢትዮጵያ አልተሳተፉም ነበር። እነዚህ ምንድናቸው? የሰራተኛው ፓርቲ የሚባለው ነው ወይም ደግሞ ኢሰፓ የሚባለው ነው። የኢትዮጵያ ሰራተኛው ፓርቲ። ይሄ ፓርቲ የደርግ መንግስት ብቸኛው የፖለቲካ ፓርቲ እንደሆነ ባለፈው አይተናል። ይሄ ደርግ ዲስባንድ ሆኗል፣ ኦልሬዲ ተበትኗል ወይም ደግሞ ወድቋል። በዚህ ጉባኤ የተሳተፉት የኢህአዴግ አባላትና ህዝቡ ናቸው ማለት ነው። ስለዚህ
ትክክል ነው፣ አልተሳተፉም። አራተኛው the number of regions established by the transitional government of Ethiopia was 9 ይላል። በትራንዚሽናል ገቨርንመንት ኦፍ ኢትዮጵያ በሽግግር መንግስት ወቅት የነበሩ ክልሎች ቁጥር ወደ 14 ነው የሚሆነው፣ 9 አልነበረም። በኋላ ነው ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሲመሰረት በ1995 ዓመተ ምህረት ህገ መንግስቱ ከጸደቀ በኋላ የክልሎች ቁጥር ወደ 9 ዝቅ ያለው፣ ወደ 9 እና ወደ 2 የከተማ አስተዳደሮች ዝቅ ያለው እና ምናልባትም 14ቱ ክልሎች በወቅቱ በኢትዮጵያ የሽግግር መንግስት ተመስርተው የነበሩ 14ቱ ክልሎች እነማን ናቸው ስንል እነዚህ ናቸው። ምናልባትም የደቡብ አካባቢ የተወሰኑ አሁን በዞን ደረጃ የሚገኙ አካባቢዎች እንደ ክልል ተቆጥረው ነው እና 14ቱም እነዚህ ናቸው። እነሱን ማየት ትችላላችሁ እዚህ ቴሌግራም ቻናሌ ላይ ሊስት ለማድረግ ጊዜ ከመፈጅ። በእርግጥ በኋላ ደግሞ በቅርብ ጊዜ የክልሎች ቁጥር እንደጨመረም እንደዚሁ ልብ ልትሉ ይገባል። ለአብነት የሲዳማ ክልል፣ የደቡብ ምዕራብ ኢትዮጵያ ክልል አዲስ የተጨመሩ ክልሎች ናቸው። ባጭሩ በትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ፒሪየድ የነበሩ ክልሎች ቁጥር 14 ነው። በሂደት ደግሞ ወደ 2 ከተማ አስተዳደርና ወደ 9 ክልሎች አድጓል። አሁንም ደግሞ እንደዚሁ ቁጥሩ ሊጨምር ይችላል ማለት ነው። ስለዚህ ይሄም ጥያቄ መልሱ ፎልስ ነው የሚሆነው። የመጨረሻው አምስተኛው ጥያቄ all the high ranking officials of the Derg regime was executed by EPRDF ይላል። EPRDF without trial ይላል። ይሄም ፎልስ ነው የሚሆነው። there is no case that the high ranking officials of the Derg were executed without trial. ይሄንን እነዚህን ሀሳቦች ቴሌግራም ቻናል ላይ አስቀምጥላችኋለሁ፣ እዛ ማየት ትችላላችሁ። ለዛሬው ከዚህ በፊት እንደሰራነው ሁሉ ዩኒቱን ስናጠቃልል መልመጃዎችን እንሰራለን። እንደገና ደግሞ አጠቃላይ የሆኑ ተጨማሪ ሌሎች ጥያቄዎችን እንሰራለን። ኔክስት ታይም ሌላ የዩኒት 8ን ማጠቃለያ ጥያቄ በማዘጋጀት ወደ ክላስ እንመለሳለን። ለዛሬው በዚህ ቃን መልካም ጊዜ